የእስክሪብቶ ብዛት ይው ብቻ እንትኔ ሰላም አለይኩም እንዴት ናችሁ? ደህና አደራችሁ? ወራውን ነው አልነካም ተመናገር አልነካም ድንገት ነው ከንቀርፍ የነካሁትና ዛሬ ወደ ስራ ተመልሼ ነው እና ሱብሂ ሰላት ሊያዘን ሰዓታት ይቀሩትና ቢያንስ ስንት ሰዓት መስላችሁ የቀረው? 4 ደቂቃ ኦልሞስት 4 ደቂቃ ይቀረው። እንዴት ናችሁ? ደህና ናችሁ ወይ? ወራውን ነው ሰብስክራይብ ያደረጋችሁ ቪዲዮ ጀምሩልኝ። እንቅልፍ አልወሰደኝም ነበር በጣም ይወስደኛል ብዬ ዝም ብዬ ደግሞ ብዬ ነበር። ከዛ እኔ የሆነ ቦታ ቆይቼ የሆነ ቦታ መውሳረክ የትም ቦታ ቢሆን እዛ ቤት ላይ እንቅልፍ አይወስደኝም እና አሁንም እቤት ሄጄ ስለሆነ ወደ ስራ የመጣሁት አዘነ። እሺ አሁን ድምጽም ተከፈተ መሰለኝ አዘነ። ዛሬ ከእናንተ ጋር ከሷፊ ጀምሬ ነው ሙሉ ማለት ነው። አሁን አዝኗል ለመናገር ስላልተኛው ይመስለኛል ሐሳብ ይመጣልኝ በዚህ ሰዓት ቪዲዮ መቅረጽ እንጂ ይመጣልኝ አይመስለኝም አይደለ? አልተኛውም ነበር ድንገት ንቅፍ ወሰደኝና ካሜራ ልቀርጽ ምናምን ነገር ኦፕሽን እንግሊዝም ላይ ይኖራል። ካሜራማን ዩቲዩበርስቶ ነው ላይ ትጠቅናላችሁ። በዛ ምክንያት ብቻ እንደዛ አደረኩ ማለት ነው። በጣም እንዲህ ወደ መሬት ወደ ዘማን አድርገው ከበና እንዳይታየን ምክንያት በዝልክ አድርገዋለሁ። ትላንት ስለሆነ ወደ ላይ ወጣሁ ቦታው ተነስቶታል። አሁን ለነሳና ወደ አናደርጋለን ሱና እንሰግድና ከዛም በኋላ እንትን እንዳለ ማለት ነው። ፈርዳችን ሰግደን ከዛም ማድረገው ነገር ካለ እናደርጋለን። እንቅልፌ ከመጣተኛና ጠዋት ብሎክ መስራት ጀምራለሁ። ካልሆነ ደግሞ ካልመጣለኝ እንጃ ወላሂ ምንም አልተኛውም። ምንም በቃ አሁን ዝም ብዬ ነበር የተኛው ነበር። በጣም ለሁሉ ላይ ምን ሆኜ እንደሆነ አላውቅም። ቼሱኪያ እና እንዴት እያደረጋችሁ ነው ኑሮ? ለማንኛውም ወደ ጨዋታው ይልመልስ። ጨዋታው ውስጥ በጣም ጠዋት ነው በጣም አሳያችሁ ያላችሁና በጣም ምሽት ነው። ምሽት ይሄ ቪዲዮ ሲቀረጽ ከሌሊቱ በኢትዮጵያ 10 ሰዓት ነው የሚሰክረው። እዚህ ደግሞ 3 ሰዓት ከረባራት እና ሲያዝን የተቀረጸ ያለው ሰብስክራይብ አድርጋችሁ ነው የምታዩኝ። ይሄ ቪዲዮ ዛሬ መዳሜ ተሳፍራ የመጣችበት ቀን ነው። ኦኬ የተሻለ ነገር እስኪመጣ ደግሞ ትለፋላችሁና ከእናንተ ጋር ኮንተንት እየሰራን ብዙ ነገር እያደረግን በመዳም ቤት የምናሳልፈውን ውጭ የምናሳልፈውን በጣም ትልቅ ዩቲዩበር መሆን አላማ አለኝ። ተንተፋትፌም ቢሆን ትልቅ ዩቲዩበር ሆናለሁ። እናንተም ሰብስክራይብ ታደርጉኛላችሁ። ሰብስክራይብ ወደ 1000 ሰብስክራይብ አድርጉኝ ማለት ነው። እወዳችኋለሁ። ሰብስክራይብ ፕሊዝ። አሁን ሄደን ወደ እናድርግ እስቲ ወደ እናድርግ አይደለም ወደ እናድርግ ሸና አጣቁ አበላጣላችሁ። ሶፋ ላይ ወጥቼ ነው በጣም ቆይ ማይክ ላድርግላችሁ። ሶፋ ላይ ወጥቼ እንድታዩኝ አበያ ለበስኩላችሁ እንደለበስኩኝ እንድታዩኝ ማለት ነው። እዚህ ወጥቼ የቀረስኩላችሁ በጣም እና ኦኬ የተኛለበት እዚሁ ይቀመጥ። ምክንያቱም የመተኛት አላማ ድንገት ሊመጣ ይችላል። አውትፊት አይባልም ማለት ወኔ ወደዛ ከዞር ሂጃብ ምን የተዘረከረከው እሺ እንደብር ነገር አለ። ሂጃቦች ናቸው ገና የታጠፉ ስለሆነ ነው። ኦኬ እና ሄደን እስቲ ወደ እናድርግ። ሽንት ቤት ስለሆነ ስለሆነ ያው እናወራም ዝም ብለን ወደ አድርገን እንመለሳለን። አብረን ነው የምንሄደው ማለት ነው። እስኮ ይኸውላችሁ ምንም ቢደብራችሁ አይገባም። እውነት ለመናገር አበያ ለበስኩት በፊት ቢሆን እንደዚህ ነው ቪዲዮ ስለምሰራ አበያ ለብሼ የሄድኩት እንጂ ኢትስ ኦኬ። ከቪዲዮ ስንሰራ ደግሞ አይመችም አበያ ካለበስኩ እንጂ ሁሌ አበያ አድርገን አበያውን አድርጌ አለሙድ ማለት ነው። ወጥቼ አበያ ለብሳለሁ ልኩ አድርኩ ባላ ኢትስ ኦኬ። አሁን ግን ቪዲዮ እየሰራሁ ስለሆነ ማስረዳት አለ ያዋችኋል። ግን የኔ ያላታቁም ብዬ አልኩኝ ግን ነገር ነው እና አሁን በቃ ሱና ልስገድ ሶፊ ፈጅር ፈርድ እስኪደርስ ድረስ ሱናችን እንሰጋለን። ከዛ ነው ምን አላውቅም ስቶሪ እንቅልፌን ቢካል የተለመደ ስቶሪ ነው የምጽፈው። ህልሞቻችንን እንጽፋለን ማለት ነው። ከኔ ጋር ህልማችሁን ትጽፋላችሁ። የትም እንዳትሄዱ። ህልማችሁ መጽሐፍ የምትወዱ ሰዎች መጽሐፍ የምትወዱ ሰዎች ህልማችሁን ትጽፋላችሁ ከኔ ጋር በረህመት። ይሄን ነገር እያየሁት እየተናደድኩ ነው። ምን እያናደደኝ እንደሆነ ልንገራችሁ። ይሁት እኔ አላየሁትም። አሁን ይሄ ነገር ይስተካከላል አይስተካከልም አላውቅም።
እና ደባሪ ታይም ነው። እንዲህ እያወለኩ እንዲህ እያደረኩ ለቅጠቀሙ ምን እንደሰበረብ አይ ነው ብቻ ተሰውሮኝ ያገኘሁት። ወላሂ በጣም ተናድጃለሁ፣ ግን መናደድ አልፈልግም። አሁን መስገጃ ላነሳ እዛ ጋር ብድግ ዞር እላለሁ ፊት ለፊት ያገኘሁት እና እንዲህ እያደረጋችሁ ደግሞ አስጠቀሙ። ሙሎሽ ይደብራል ነው ኦኬ። በዚህ አጋጣሚ ደግሞ ማስታወቂያ ሲሆን ኮጂ ፕሮዳክት አሪፍ ነገር ማለት ነው። ከፓፓያ ይበልጣል። ይኸውላችሁ ኤነርጂ ቀዝቅዝ ያለባችሁ አንደኛ ስላልተኛ ይመስለኛል ጠዋት ላይ ቡና ስላጣ በደንብ እንነቃላለሁ። ጠዋት ስራችን ስንጀምር ግን ኦኬ ኤነርጂ ይመጣል ይላል እና አሁን ሰላታችንን እንጀምር። አልሐምዱሊላህ አሁን ሰገድን። በቃ ሰላታችንን ሶፊያችንን ሱናችንን ወጥተናል። ፈርዳችንን ወጣን ማለት ነው። አላህ ይቀበለን። አላህ ሁላችንም ያሰብነውን ያሳካልናል። ሁላችንም እውነት የማን ዱዓ እንደሚሰማ አይታወቅም። እናንተም ዱዓ አድርጉ። ዱዓ ትልቁ ለሰው ልጅ የሚሰጥ ነገር ሁሉ ዱዓ ነው። አላህ ያሰብነውን ነገር ያሳካልን። ቤተሰቦቻችንን እናስተስተላ ያደርገን። መጨረሻችን አላህ ያሳምርልን። ላይ ይውልኝ ሳይሆን ስሙልኝ ሳይሆን አላህ በጣም ወደው አንድ ነገር ልንገራችሁ። በጣም አላህ የሚጠራው ምንድነው? መናን ስሙልኝ ይውልኝ ሽርክ ነው አይደል? እውነት ይሄን ቪዲዮ ሲሰራው ሰላም ሆኜ እንኳን ወስዋስ ውስጥ ገብቶ ነበርና እውነት ልንገራችሁ ብዬ ነው። አላህ ብቻ ገባ መሰለኝ እና ነገሮች ይውልኝ ስሙልኝ ሳይሆን መሆን ያለባችሁ ሁሌ ለአላህ ከልባችሁ ምን ያደርገን ትልቁ እሱ ነው። ከሱ ጋር ስትገናኙ ያልተፈታ ችግር የለም። ከሱ ጋር ትክክል ነግረን ያልተፈታልን ችግር የለምና አላህ ፈቺ ችግራችን ይፍታልን እንጂ ሰው የሚፈታው ነገር የለም። እና አላህ ዱዓችን ይቀበል። እውነት ለመናገር እንቅልፌን መጣ። ግን እንቅልፌን መጣም ተብሎ ደግሞ የማይሆን ነገር አይደረግም። ምን አይደረግም? ቡና አይጠጣም። ሐራም አለክ። በቃ የሆነ አሪፍ ሞቲቬሽን የሚያደርገኝ ሞዶል የኡናስ ሚለው ኢንተርቪው ከፍታለሁ ቲቪ። ከዛን ስቶሪ ታይም የሚባል ነገር አለ። እኔ ጋር ሲደብረኝም ሰውም አልሆኝ ከጻፍኩ እንዳይደብራችሁ እጽፋለሁ። በጣም ነው እጽፋለሁ። እኔ ወረቀቴ በየቦታው ካጣው ራሱ በጭቅጫቂ ወረቀት እቤት ውስጥ ታገኙ ትችላላችሁ። በዛ ላይ የተሰማኝ ነገር አሰፍረዋለሁ። ህልም ሊሆን ይችላል፣ ብቻ ግን የሆነ ነገር ላይ አሰፍራለሁ፣ እጽፋለሁ። በቃ መጻፍ እወዳለሁ። እሺ ከኔ ከብታቁኝ ያሉ ፓሪያ ነውና ምን ላደርግ ነው? የሆነች ነገር ጻፍ አብረና ያለን ትንሽ ሰው አንዱ ኮፒራይት ዘጋብ ይችላል። ከኔ ከተቆያላችሁ ትንሽ ጊዜ ማለት ነው። እንቅልፍ ከመጣ እስከምነቀር እስተኛለሁ። ስራ የለኝም። ሲነገር ነው ስራ ሰራለሁ። ግን ዛሬ የምል አልተኛም፣ 100% አልተኛም። ምክንያቱም አመዲና ቆል በቃ ይሄ ቤት ለኔ ጭንቅላቴ ውስጥ አላውቅም አሞር የሆነ ነገር አዲስ ቤት ይገነባብኝ። ሁሌ የተቸገርኩ ያለሁት ነው። ወይም ደግሞ እንዴት ነው መኪና ውስጥ ገብቼ መድከም አለብኝ። ሆነ መንገድ ላይ ያደክም ይገባል። ለሞት ሲል ሩቅ ከሆነብኝ ያደክምና መንገዱ እንቅልፍ ይወስደኛል፣ እራሳዋለሁ ማለት ነው እንጂ ቅርብ ግራንድ ከዋጅ የሆነ ስፒት ግብት ብዬ 2 ቀን 3 ቀን ለምድ ነገር አይገርማችሁ። በጣም መጥፎ ባህሪ ሊሆን ይችላል፣ ግን አላውቅም። አለምድም ሰው ቤትሽ እንዲህ ያረኩ ነው ወስዳችሁ ለምዶ ተቃላችሁ ላሁሉ ለቆት እዛ ጋር ገበና ነው የምታዩት። እስካሁን የሚሰማ ራሱ አይመስለኝም። ለካ ከሰከርኩ በኋላ ያዘርኩት ነው ማይክ አልከፈትኩም ነበር። እኔ ማይክ ይራባም፣ ግን ኦኬ ከባዶ ይሻላል። ሞዶን እንትን ከፍታለሁ። ከዛን ቦርሳዬ ውስጥ በጣም የትም ቦታ ሲሄድ ምን ታገኛላችሁ? አልገርማችሁ? እውነት አልገርም? ግን በእውነት ያው ብዙ ሰው ሊሆን ይችላል። ግን እኔ አሁን ምን ትረጽው ምን አለ ምን ሊኖር አፍን ተጽፈው ምናምን ነገር ይችላል። ምንም ባይኖርም መጽሐፍ በቃ መጽሐፍ ወዳለሁ። እሺ መጽሐፍ አሁን ኤነርጂ እየመጣ ነው። እኔ እንትኑ ግን ይገባባቸዋል። በጣም እንትን ያለ ነው። አላርም እየጠራ ስለሆነ ሾፕ ያ ሀቢብ ይወራና እስክሪብቶ ቆይ ላሳያችሁ። በራህማን እንትኔ ዝርክርክ ነው ቦርሳዬ። በቃ የሌለው ነገር የለም። እኔ አላውቅም። ትላንት እየመጣሁ ስለነበረ ጥርስ መቦረሻ ማድረግበት አጥቼ እንዳትታዘቡ እዚህ ነገር አልኩት። ከመጣ ብዬ መንገድ ታክሲ መጥቶብኛል። ሶሪ ፐርፊውም አለው ግን እንዴት እንደሚሆን ራሱ አላውቅም። እስክሪብቶ በራህማን ይውጥ ባላ የእስክሪብቶ ብዛት ይው
ይውጫ ደግሞ ሲያመሙ ከዛ ድንገት እንትን ምናምን ብዬ ማለት ነው። እና ትምህርት እወዳለሁ። እኔ ትምህርት ቤት ተምሬያለሁ። እንግዲህ ትምህርት ቤት ብቻ እንትን ተማሪያለሁ እንትን ምዘል ተማሪ ነበርኩ። አሏሽም እንትን እንዲህ ኖት ምናምን መጽሐፍ ሰው አልነበርኩም። ግን ኖት ጻፊ ስባል ምን እንደምጽፍ ታውቃላችሁ? ክላስ ቁጭ ብዬ ወደፊት ህልሜን ምናምን እጽፋለሁ። እንደዚህ የተማሪላችሁ ህልሜን ቁጭ ብዬ እጽፋለሁ። በቃ ስልኩ እኮ እንዲህ እያለብኝ አስቸግሮኝ ነው። በቃ የወደፊት ህልሜን ምናምን ቤት ውስጥ አበሳጭቶኝ አልቅሼ ወጥቼ ከሆነ ምናምን ቁጭ ብዬ ብላክቦርድ ሙሉ ማለት ነው። ሰውዬው የጻፈውን እኮ በጽፍ ያን አልጽፍም። ሰውዬው የጻፈውን አልጽፍም። አስተማሪው በተለይማ ባዮሎጂ ቲቸር ማህሙድ ይባላል። ምርጥ አስተማሪ ነው። ወላሂ አላህ ብቻ አንዳንድ አስተማሪዎች አሉ። በቃ አስተማሪዎች አሉና እንዴት እንደምወዱ ወይኔ የኔ ደፍተር አይግለጥ አሁን ነው እውነት አፍራለሁ። ሳስበው ወልኩ ነው ግን አስተማሪ እንኳን ማልገለጡ ምን እንደማለት ታውቃላችሁ? እዘለዋለሁ እጽፋለሁ ለና ማለት ነው። እዘለዋለሁ ምክንያቱም 50 ሉክ መቼም ያ ሁላ እንትን ሲል ሰው 100 ሉክ ይጨርሳል። እኛ 50 ሉክ አልጨርስም። ከዛ ምን እንደማረክ ታውቃላችሁ? ልክ ክፍት አድርገውና ጊቫዊ እንትን ያሰሩት ይፈርባል። ከዛ ክፍት አድርገውና ባሉ ነው አለ ባሉ ግጥም ጽፉበታለሁ። ባዶ አይደለም ግድ አደርጓለሁ። የሚያዩት የኢትዮጵያ አስተማሪዎች እንደዛ አድርገው ነበር። ወይኔ ክፋቴ ግን በእውነት ግን ያን ሁላ ሰዓት እስክሪብቶ ሳይዝ ቆይቼ ምናምን አይደለም ይዛለሁ። የቤት ተናድጄ ከሆነ የህይወቴን ታሪክ ጽፋለሁ። በጣም ተናድጄ ከሆነ ያለቀስኩኝ ጎንበስ ቢሆን በሩስ ጽፋለሁ። ከተናደድኩ ጽፋለሁ። ከዛ መልሼ አነበውና ቀድድድ ይወጣል። ገባችሁ? ለሰው አላስረዳም። ስለዚህ ወይ ነው ምናምን አላስረዳም በጭራሽ። አላህን እነግረዋለሁ። ከዛ መጽሐፍ ላይ እኮ ከዛ ስድብም ከሆነ ስሜቴን ብትጠቃተኛ በሉክ እቺ ምን አይነት ሆነች። ከዛ መጨረሻ ላይ ነጭ አይደለችም ከሷ ጋር ገባባሉ። ጥፋተኛ ነኝ አይደለችም ይሄ ሰምቶኝ ነው። አይ ጥሩ ሰው ናት አይደል? እቺ ማማጥፎ ሰው ነው ይመርማል። አግባባዋለሁ ክላሲክ ጓደኞቼም ጣሉ በቀን ዘርማ አድርገውና ብዙ ሰው መጽሐፍ ምናምን አትመስይም ነው የሚለው። እኔ ይሄም ሉክ ቤት እየመጥቼ ሌላም ሉክ እየመጥቼ ነው እንጂ እኔ ጸሐፊ ጽፋለሁ። እንትን ጽፋለሁ። ያሰብኩት ነገር ካለ ሊሆን ይችላል ላይሆን ይችላል። ቢዝነስ ምክመጣልኝ ጽፋለሁ። የቪዲዮ አይዲያም ከም ላልሰራው ይችላል እኮ አሁን ለምሳሌ ሲልሽ ትሰሪዋለሽ ነው ላይሆን ይችላል ሊሆን ይችላል። ይመረጣል በቃ ይጻፋል። ግን ይመጣል አይደል? ኦኬ የሚገዛም ዕቃ ከሆነ እዚህ ላይ ይጻፋል ይስፈራል ማለት የሆነ ሰዓት ይሆናል። ገባችሁ? የሆነ ሰዓት ይሆናል። በነገራችን ላይ በህይወት ዘመን የተረዳው ነገር እንገራችሁ። ህልም ሳተኙ ያድራችሁለትን ነገር አላህዬ የለመናችሁት ነገር ሳይሆን ቀርቶ ያውቃል። ባላሰባችሁት መንገድ ደግሞ መንገዱ ጥራት ብሎ ተስተካክሎ ይሆናል። ተስፋ ለመቁረጥ ነው ዋናው ነገር። እኔ በህይወት ፕሪንሲፕል ማለት ትልቅ ቫልዩ ተስፋ ነው። ሁሌም ያለው አንድ ሰው በእውነት በጣም ከዛ ሰውዬ በላይ እኮ ችግር ውስጥ ሆኜ ሌላ ሰው እንደዛ ቢመክርበት ፓርት አለኝ ታውቃላችሁ። እውነት እንዴ ምን አይነት ምክር ነው ለማላጣ ሆኖ ስለ ጸጉር ስላለው ሰው የሚመክር ሰው አይታችሁ ታውቃላችሁ? እንደዛ መሆንባቸው ፓርቶች አሉ። በጌታችሁ እምነት ኖራችሁ ያውቃል? እውነት ኤቭሪቲንግ ኤቭሪ ሞመንት ገባችሁ? ኤቭሪ ታይም ኤቭሪ ሃወር ኤቭሪ ሰከንድ በእያንዳንዷ ፓወር ኤነርጂን ለአላህ ነግረዋለሁ። ኤነርጂን ቆንዶና ማለት ነው። እና በህይወታችሁ ውስጥ ስሜታችሁን ለፈጣሪያችሁ ንገሩት። አይሳሳትም እሱ። እና ደግሞ ብዙ ጊዜያችሁን ሰው መሀል እንኳን ብትሆኑ የሚረዷችሁ ሰዎች ከሆኑ ምንም ነገር ቢሆን ፊታችሁን የሚያነቡ ሰዎች መሆን አለባችሁ። ገባችሁ? ሲደብራችሁም ፊቱ በቃ የሆነ ነገር ሰምታለች ምናምን የሚላችሁ ሰው ከሆነ ይረዳችሁ፣ አያኮርፋችሁ። ስታወሩ መልሶ ያወራችኋል፣ ይጠብቃችኋል እስክትረጋጉ ድረስ ራሱ ማለት ነው። እንደዛ ሼር የምትደራረጉ ሰው ከሆነ እና በህይወታችሁ ውስጥ ቻሌንጆችን ከሆነ አንዳንዴ ሁላችንም ነው ነገሮች የተሳከሩ ሲመስሉ ያን ነገራችን እንተዋለን። እኔ የተረዳውን ነገር ምንድነው ሰዎች ሲከቡን ምናምን ነገር ስንሆን ያንን ህይወታችን መርታት የለብንም። የተከፈተን ያለውን ነገር ችግር ቢኖርብን ሄደን መንገዳችንን መሳት የለብንም። ገባችሁ? መታገል እኔ እውነቴን ነው እላችሁ መታገል ጥሩ ነው። ታገሉ፣ በሆነ መንገድ ይስተካከላል። እኔ ብዙ ነገሮች እየተበላሹብኝ ምናምን ነገር ሊሆን ይችላል ምናምን ነገር ኤቭሪቲንግ ግን የሆነ ሰዓት እንደማሳካው አውቃለሁ። ለሰው ምቀኛ አለመሆን፣ ለሰዎች ምቀኛ ሆናችሁ አለማሰብ ትልቁ ነገር ፋሊ። ዱዓ ስታደርጉ ምቀኛ አታድርገኝ፣ መጀመሪያ ምቀኛ አትዘዝብኝ፣ ሳሊህ አድርገኝ፣ ሳሊህ ነገር ስጠኝ። ገባችሁ?
ሳሊ ሳትሆኑ ሳሊ ነገር ይመጣላችሁ። ምቀኛ ሆናችሁ እንዴት ነው ቀና አስተሳሰብ ያለው ወደ እናንተ ይጠቃም። ምቀኛ አትሁኑ፣ ምቀኛ አይሰጣችሁም ነው። ገባችሁ? ህይወት ውስጥ ሰው ምቀኛ አትሁኑ። ከዛ በሰው ደስታ ተደሰቱ። እናቴ ብትለው ምክር ሁሌም ምን እላችኋለሁ? በመልካም ነገር ቅኑ። በመልካም ነገር መቅናት ጥሩ ነው። በሰላት ይቀናል፣ በመልካም ጓደኛ ይቀናል፣ በጎበዝ ተማሪ ይቀናል፣ በብዙ ነገሮች ይቀናሉና ሞቲቬሽን ስፒከር አለ ኩባችሁ ልበል ነው ቋንቋዎችን ተማሩ። አሁን እነዚህ ሳወራና ያንዳንዱን ቫልዩ ሰው ቢንቃችሁ እንኳን ለመናገር ሞክሩ። ገባችሁ? የምትሰሩበትን ነገር የሚያሳድግላችሁ እኮ የተሳሳችሁን ሞክሩ። በቃ ነገሮች ይስተካከላሉ። ህይወት ልክ እንደ ኤዲት ናት። ገባችሁ? አሁን ላይ አለማችን ላይ ፐርፌክት የተባለ ኤዲተር ካለ ዛሬ ላይ የሚያዩ አንድ ቆንጆ ፋይል ይሄ እንደዚህ እንትን አለ ማለት ነው፣ ፊውቸር አለ ማለት ነው፣ ፒክቸር አለ ማለት ነው ሊት ይችላል። ገባችሁ? ኤዲቲንግ በየቀኑ የምትማሩት ነገር ነው። ህይወትም ደግሞ በየቀኑ የምታስተካክሉ ነገር ነው። ዛሬ ከተሰራችሁ ነገ ትስተካከላለች። ዛሬ ቀና ሆና ከሆነ ነገ ትበላሻለች። ይሄ ህይወት ዋናው አካል ስለሆነ ህይወታችሁ እንደዚህ እያደረጋችሁ ሂዱ። ገባችሁ? ነገሮች ደግሞ ይስተካከላሉ። እናንተ ባላችሁት ሰዓት ፈጣሪ ባለው ሰዓት ለፈጣሪ ሲሰጡ ማለት ነው አለ ትክክል አድርጋችሁ ስጡት። ስጥት አድርጋችሁ ከተዋችሁት ወላሂ ኡስታዝ በድር ሲሉ ሰማሁት። እስቲ አላህን ከልባ ጠይቀው የነሳህ ነገርስ ምንድነው ብሎ ሲያወሩ ሰምታችኋል። ሜምበር ቲቪ ላይ ከሚስ ምሽት አላህን ከልባችሁ ጠይቀው ያጠረው ነገር ይባል ወላሂ ለአዚም ነው ማለት አላህ ምስክሬ ነው። እኔ አላህን ከልቤ ጠይቄ ያጣው አንዲች ነገር የለች። አንዲች ነገር እስካሁን ሳስበው ማለት ነው ልቤን ወላውዬ የጠየቁት ነገር አድርጎልኝ አያውቅም። ልቤን ግን 100% አድርጌው ከሆነ አትችላቅ ባልጠብቁት ሆኖ አገኘዋለሁ። ገባችሁ? ስለዚህ ለአላህ ሰጡት፣ ትክክል አድርጋችሁ ስጡት፣ አምናችሁ ስጡት። አታንገራቡ። ወስናችሁ በዚህ ጋር እንትን እያሰብክ በዚህ ጋር ሱቅ እያሰባችሁ በዚህ ጋር እንትን እያሰባችሁ ከሆነ አልመርጣችሁም። ስለዚህ ፈጣሪ እስክትመርጡ ይጠብቃችሁ። ስለዚህ ምርጫችሁን በትክክል አድርጋችሁ ፈጣሪ ነገር እኮ አፈልገዋለሁ ይሄ ነገር አልፈልገው ብላችሁ ሰጡ፣ ሁሉ ነገር ይስተካከላልና ህይወት ቻሌንጅ ናት። ኢትስ ኦኬ። በየቀኑ የሚፈጠር ነገር አለ። ኢትስ ኦኬ። አሁን እዚህ ጋር ዮናስ ሞን ይሰማል። ምን እናደርጋለን? በቀጥታ ስቶሪ ታይም እናደርጋለን ማለት ነው። ምን እንደሚመጣ ምን እንደሚፈጠር አይታወቅም። ከሱ የምናገኘው ነገር ሊኖር ይችላል። በጣም ብዙ ነገሮች ሊኖር ይችላሉ። አሁን ወደ ቪዲዮአችን እንዳለን አብራችን ቆዩ። ወዳችኋለሁ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ሰብስክራይብ ፕሊዝ 1000 ሰብስክራይብ። በነገራችን ላይ ምን እንዳላችሁ ታውቃላችሁ? ምርጥ ጊቫዌ ቲክቶክ ላይ ነግራችኋለሁ። እዚህ ላይ ያያችሁ ሰዎች ቲክቶክ ላይ ማለት ነግራችኋለሁ። እሺ ወላሂ ነግራችኋለሁ። ቲክቶክ ላይ እናንተ በመረጣችሁት ነው የሚሆነው። ገባችሁ? እኔ ጊቫዌውን አዘጋጃለሁ፣ ግን በእናንተ ምርጫ ነው የሚሆነው። ጊቫዌውን ለማን እንደምሰጥ እናንተ ራሱ ተወስናላችሁ ማለት ነው። እኔ ጊቫዌ አዘጋጃለሁ። ጊቫዌው ግን እኔ 1000 ሰብስክራይብ ማስገባት ነው። በዚህ ወር ውስጥ 1000 ሰብስክራይብ ስገባ ማለት ነው የምሰራው ቪዲዮ ምን ሆኜ ነው ቃበት። እኔ በነገራችን ላይ እንዲሁ እሺ አይተዙ እንትን አለበት አንተ ተጠራባችሁ አያችሁ። ባላርም ነው ጫገስቱ ነው ባላርም ነው ተንቀሳቀሱ። ግማሽ ፓርቲ ልትሰሙ ትችላላችሁ። ከዛ ምን ታረጋችኋለሁ። ግን ሰማይ ማንን መሰላችሁ? ዮናስ ነው።
57 ደቂቃ ምናምን ቀርጫለሁ። ታውኑም እና ግማሽ ፓርት ደርሷል። ዮናስ ሞ ራሱ ዛሬ ከዮናስ ሞ ምን እንደተማርኩ ልንገራችሁ። የሰው ልጅ ምንም ቢሆን ብዙዎቻችን ሚድል ክላስ ወይም ደግሞ የተማርኩትን ሼር አድርግላችሁ ከዚህ ቪዲዮ የወሰድኩትን ብዙ ጊዜም ሰምቻለሁ፣ ድጋሚ ደግሞ ነግራችኋለሁ። እሺ ሚድል ክላስ ማለት መካከለኛ ገባችሁ? የሰው ልጅ መካከለኛ መሆን የለበትም። ብዙዎቻችን ምንድነው አሁን ላይ ሚድል ክላሶች ነን። ቢያንስ ኢንተርኔት እና በእጃችን ምንም አይነት ስልክ ይሁን አይፎን ስልክ የሆነ ስማርት ስልክ አለ እና ሚድል ክላስ ውስጥ ነን እና በጭራሽ ሚድል ክላስ ውስጥ መሆን የለባችሁ። ወይ የመጨረሻ ፖዝ መሆን አለባችሁ ወይ ደግሞ የመጨረሻ ፕራውድ የሆነ ወይ ደግሞ አቅም ያለው ሰው መሆን አለባችሁ አለና ምን ማለት ነው? መሀል ላትሆኑ። መሀል መሆን በረህመት ግን ይያችሁ ላውራ መሀል መሆን መጥፎ ነው። መሀል መሆን ውሳኔ እንዳትወስኑ የሚያደርጋችሁ ነገር ያደርጋችኋል። ገባችሁ? ውሳኔ ለመወሰን መጨረሻ ላይ ከሆናችሁ የመይዛችሁ ፕራውድ ወይም ደግሞ አቅም ያላችሁ ሰዎች ከሆናችሁ ደግሞ ብትነገሩም ትደመጣላችሁ። ብታወሩ መስራት አቅም ላውጣም ካላችሁ ታደርጋላችሁ። መጨረሻ ላይ ከሆናችሁ ደግሞ እጃችሁን መዘርጋት ነው ብትጠይቁም አታፉም። መለመን ካለባችሁ ትለምናላችሁ። መሀል ላይ ከሆናችሁ ግን ማንም ሳያውቃችሁ እናንተ ራሳችሁ ግራ ትጋባላችሁ፣ ሰውም ግራ ታጋባላችሁ። እንደዚህ ያላችሁ ትኖራላችሁና ዛሬ የተማርኩት ከዮናስ ሞ ምንድነው ሚድል ክላስ መሆን መጥፎ ነው። ዛሬ የጻፍኩት ነው መጽሐፊዋለሁ የምንጽፈዋለሁ ለሰው ሪአክት አድርጌ እንደዚህ በጣም የምወዳቸውን እንትኖች እንዳጣቸው ካልፈለኩም እንደማረጋችሁ ታውቃላችሁ። ልክ ድሮ ደፍተር ላይ መሀል ዶክስ እንደዚህ የሚያደርገው የለም። ስለዚህ እንደዛ ነው ማስቀመጠውና እንደዚህ አይነት ቦታ ነጣፍኩትና የት ነው ያደረኩት? ይኸው ላይ የኖት ነው ብታውቁ የኖርኩት ጽፈቴ ለእንትና ማይገውም ከጻፉ ጎበዝ ነው። ከጻፉ በትክክል ግን ለራሴ ከሆነ የምጽፈው ኦኬ እንደማነበው ስለማውቅ ችግር የለብኝም። አያችሁ ብላክ ፔን ላይ ጻፍኩት። ብላክ ፔን ጻፍኩት ይሄኛው ነው። የሁላችሁ ሚድል ክላስ በጭራሽ መሆን ጥሩ አይደለም። በጭራሽ የትም በምንም ምክንያት ሚድል ክላስ ወይም ደግሞ መካከለኛ መሆን የለባችሁም። ጥሩ አይደለም የሚል እንትን ያስተማረን ቴንኪ ሶ ማች ዮናስ ሞ። ካንተ ብዙ ነገር እየተማርን ነው የምሬን ነው ምልክ ከናንተ ጋር ጧት እንገናኝ። ይንጋ ብታውኑ በጣም ይንጋ እሺ ይንጋ መብራት ጥፍቼ ባሳችሁ ማታ ባርፈት ወላሂ ማታ ይታርክ ያሳያችሁ ታምኑኛል። ለነገሩ ተማምኑ ወላሂ ያለው ስለዚህ ይንጋና ጧት ይመጣል ማለት ነው። ብታውኑ የአንድ ሰዓት ቪዲዮ አንድ ሰዓት ምናምን ቀርጫለሁ እና ወዳችኋለሁ። ሰብስክራይብ አድርጉ። የታውን ደግሞ ቁርስ እንሰራለን፣ ቀን እንሰራው ነገር ካለ እንሰራለን። እንደዚህ ያለ ነው ማለት ነው። ወዳችኋለሁ። ሰብስክራይብ ፕሊዝ። እስካሁን ድረስ አልተኛውም። ዝም ብዬ ነው ስልኩን የዘጋሁት ወይ ለይቀው ምናምን እንዳል ብዬ ነው እንጂ አልተኛም። አሁን ደግሞ ጭራሽ አለመተኛቴም ጨምሮ እንትን አለኝ። ምንድን ነው የሚባለው? ራሴን እያመመኝ ነው። እንቅልፍ እኮ ጭንቅላቴ ራሴ እኮ እንቅልፍ ይፈልጋል። ግን ምንድነው ችግሩ መሰላችሁ? ቢያለኝ ነው ቀርፋስተኛ እና አሁን ምላሰው ቁርስ ልብላ ሻይ ጠጣና ማጥቼ ላይ ክፍል ስለማጸዳ ላይ አብረን ክፍል እናጸዳለን። አሁን ልብሳችንን ቀይር ቁርስ በልተን ትላንት ያመጣሁት እንጀራ ከቤት መጣ ያመጣሁት እንጀራ አለ። እሱን እንቁላል አለ ቤት ውስጥ እንቁላል ሰርተልን ብላ ያሰብኩት እንቁላል እንሰራለን። ሻይ እናፈላለን ወይ ቡና እንጠጣለን። አንዱ ነው የምጠጣው። ከዛ ውሃ ትሽጠን ላይ ከመጣለን በጣም ቀዋት እና ወደ ስራችን እንገባለን ማለት ነው። ቁርስ እንሰራለን። በጣም ጠብቁኝ። ሰብስክራይብ አድርጉ። ክችን ሰሞኑንማ ካወራኋችሁ ባላኩ ገብቼ ተኛሁ። በጣም ታዩ ትንሽ ለጥብ ምናምን ተነሳ ቀለል አለ መሰለኝ እንጂ ምንም አልተስማማንም ከራሴ ላይ ኦኬ። አሁን እንደዚህ እንደሆነና እንቁላል መጣብስ ነስበት እንቁላል መጣብስ
ቁርሴን እንደምታዩት በላሁ። ለምን በጣም አክቲቭ ሆኛል። በላሁት እንቁላሏ ማለት ቆንጆ ነበር። ሲንቁላል ጣም እንኳን በመጣ በቤት በምን ማድረግላት መስለው ሞክሬ ነበር። እንጀራው እና እንደዛ ናቸዋለሁ። አሁን ወደ ማጥፋት ለምን ቡና ልጠጣ ቡና ቆንጆ ሻምፑና ሲመር ይመራል። በቃ ይሄን ጠጥቼ ተመልሼ እመጣላችኋለሁ። አሁን ደግሞ ባዝሩማችንን ከስራችን አንዱ የሆነውን እናጸዳለን ማለት ነው። አሁን ክሊር እናደርጋለን ማለት ነው። እናንተ ወይም ደግሞ አጥባለሁ ንጹህ ነው፣ ግን ግዴታ መታጠብ አለበት። አቧራ ምናምን ይኖረዋል። እሱን አጥባለሁ ማለት ነው። እኔ ሾክ ነው ያለሁት። አሁን እሱን ማጠብ ጀምራለሁ። እናንተ ከሰብስክራይብ አድርጎ አብራችሁ ቆዩ። ሼር አድርጉት ይሄን ቪዲዮ። ወዳችኋለሁ። ወደ ጽፈት ያለ እናንተ ሰብስክራይብ ያካቸው ከናችሁ ደረሱ። ስሙ ባዝሩም እያጸዳው ማለት ነው። ስፔሱ ዘጋብኝ፣ አላየሁትም ነበረ። ነገር ግን አሁን ስፔሱን እንደለትኩኝ የተወሰነ ማለት ነው። አሁን ምን እንደምናደርግ መጨረሻ የሚሆነው ባዝሩማችን ጠርገናል። ምክንያቱም ሁሉም ተሳፍሮ አንድ ሰው ብቻ ስለሆነ የመጣው ቤት ውስጥ የመደም ዛሬ አንድ ክፍል ብቻ ነው ጠርገው ማለት ነው። ሀማምችን የጸዳሁት ላይ አሁን ማድረገው ምንድነው ልብስ ነው ማሰጣው። ልብሶቹን ላስጣና ከዛ በኋላ በቃ ከእናንተ ጋር እንለያያለን ማለት ነው። ልብሶቹን ላምጣ፣ ጠብቁ። እየተመጣጣችሁ ሰብስክራይብ አድርጉ። እሺ ከእናንተ ጋር የነበረኝ ቆይታ ይህን ይመስል ነበር። የዛሬው ቪዲዮአችን አጭርም ቢሆን ቆንጆ ቪሎግ ሰርቼላችኋለሁ ብዬ አስባለሁ። ከሱሄ ጀምረን ነበር ከኔ ጋር የነበራችሁት። ሰብስክራይብ ያደረጋችሁ ሰዎች አመሰግናለሁ። አሁን ሰብስክራይብ ያደረጋችሁ ወደ 1000 ሰብስክራይብ እንሄዳለን። ጊቫዌ ያለን ማለት ነው። ቆንጆ ጊቫዌ ቲክታክ ላይ ሼር አድርግላችኋለሁ። እናንተ ግን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወዳችኋለሁ። የዛሬው ቪሎጋችን ይመስል ነበር።